ሃይማኖት መሪዎች ወጣቶች ሴቶች የምክር ቤት አባላት የተፎካካሪ ፓርቲ ተወካዮች እነዚህ በስድስቱ መዋቅር እነዚህ ሰዎች በተቻለ መጠን በማሳተፍ የመጣ ፕሮፖዛል አለ ይሄን ፕሮፖዛል ተንትነን የተለያዩ አማራጮችን በዚህ ሰዓት ይዘናል እነዚህ እንግዲህ ወለታች ወርደው እንደገና ሐሳብ ለሰጠው ህዝብ ወለታች ወርደው የሚጸድቁ ነው የሚሆነውና ለአምስቱ መሰረታዊ ጉዳዮች በእኛ ደረጃ አሁን መሰራት ያለበትን ስራ ሰርተን ድራፍት ሰነድ አዘጋጅተናል ማለት ይቻላል በዚህ የውይይት መድረክ ላይ የተገኙት በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዴታ አምባሳደር መስፍን ቸርነት የአካባቢው ህዝቦች የረጅም ጊዜ ጥያቄ ሆኖ ለቆየው የአደረጃጀት ጉዳይ መንግስት ህጋዊ ሂደትን ተከትሎ ምላሽ እንዲያገኝ እየሰራ ይገኛል ያሉ ሲሆን ማህበረሰቡ ሰላሙን በመጠበቅ ሂደቱ በስኬት እንዲጠናቀቅ የድርሻውን እንዲወጣ አሳስበዋል ኢትዮጵያ እንደ ሀገር ዘላቂና አስተማማኝ የሆነ ሰላም ሳታሰፍን ስለ ብልጽግና ማሰብ አይቻልም ስለ እድገት ማሰብ አይቻልም ስለዚህ አስተማማኝ ሰላም ዘላቂ ሰላም ለማስፈን ህዝቡ በጣም መሳተፍ አለበት ወጣቱ በጣም መሳተፍ አለበት በየአካባቢው ያለው ትንሽም ይሁን ትልቅ ግጭት ሊፈጥሩ የሚችሉ እዛም አልፎ ደግሞ አካባቢያዊ ግጭት አካባቢ ሀገራዊ ገጽታችን ሊያበላሹ የሚችሉ ጉዟችን ሊገቱ የሚችሉትን ማንኛውንም አይነት አስቸጋሪ የግጭት ምንጭ የሆኑ ጉዳዮችን በመፍታት ለሀገሩ ዘመቆም አለበት የህዝብ ውሳኔው የድምጽ አሰጣጥ ሂደት ከሀገር አቀፍ ምርጫው ጋር በአንድ ቀን የሚካሄድ ነው ለኢቲቪ ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ ምርጫውን ሰላማዊና ዲሞክራሲያዊ ለማድረግ ወጣቶች ከመንግስት መዋቅር ጋር በመቀናጀት የአካባቢያቸውን ሰላም መጠበቅ ይገባቸዋል ሲሉ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ማዕረግ የመንግስት አገልግሎት ሰጪ ተቋማት አስተባባሪ አቶ ጃንጥራር አባይ ተናገሩ የቦሌ ክፍለ ከተማ ብልጽግና ፓርቲ የወጣቶች ሚና በሀገራዊ ምርጫ በሚል መሪ ሐሳብ የውይይትና የቅስቀሳ መድረክ አካሂዷል የብልጽግና ፓርቲ በስድስተኛው ሀገራዊ ምርጫ አሸናፊ ሆኖ ለመውጣት የምራጮችን ድምጽ ማግኘት የሚችልበትን የቅስቀሳና የምረጡኝ ዘመቻውን አጠናክሮ ቀጥሏል ፓርቲው በመዲናይቱ አዲስ አበባ ቦሌ ክፍለ ከተማ ካሉ ደጋፊ ወጣት አባላቱ ጋር ምርጫውን የተሳካ ዴሞክራሲያዊና ሰላማዊ ለማድረግ የወጣቱ ሚና ምን ሊሆን ይገባዋል በሚልና ብልጽግና በምርጫው እንዲያሸንፍ ወጣቱ ሊወጣው ስለሚገባው ኃላፊነት የሚመክር ውይይት አካሂዷል በከተማ አስተዳደሩ በምክትል ከንቲባ ማዕረግ የመንግስት አገልግሎት ሰጪ ተቋማት አስተባባሪ ጃንጥራር አባይ ወጣቶች የጥፋት ኃይሎች መጠቀሚያ እንዳይሆኑ ነገሮችን በሰከነ ሁኔታ ማየት እንደሚገባቸው ምርጫው ሰላማዊ ሆኖ እንዲጠናቀቅም ሁሉም የበኩሉን መወጣት እንደሚገባው ተናግረዋል ወጣቶቻችን ለልማት ነው እንጂ የሌሎች አጀንዳ ማራገፊያ እንዲሆኑና ህይወታቸውን እንዲያጡ አንፈልግም መጠበቅ አለብን አምራች ኃይል እንዲሆኑ እንጂ ምንፈልገው በተለያየ መንገድ የሳትራት እንዲሆኑ መፍቀድ አይገባም ይህንን ላለመፍቀድ ደግሞ ሁሉም ወጣት በያለበት አካባቢ የከተማችን ሰላም እንዲከበር ምርጫው ሰላማዊ እንዲሆን ተልቆ ወስዳችሁ እየሰራችሁ ቆይታችኋል አሁንም ተሰራላችሁ ምርጫው በድህረ ምርጫም በምርጫ ወቅትም ቀድመንም እየሰራ ነው ባለነው ስራ ታልቋችሁን ወስዳችሁ ይህንን ምርጫ ሰላማዊ እንዲሆንና በሰላም እንዲጠናቀቅ ወገኖቻችን ወንድሞቻችን ቤተሰቦቻችን ሁሉም ኢትዮጵያውያን በዚህ መድረክ ያለ ምንም ችግር መርጠው ወደ ቤታቸው የሚመለሱበትን እድል መፍጠር አንዱ የመንግስታችን ተልኮ ነው የዚህ ወጣትም ተልኮ ነው በያስባለሁ ሁለተኛው እናንተ ተልኮም ተወስዱት ይህንን ሀገር ወደ ተሻለ ደረጃ የሚያሸጋግረው የብልጽግና ፓርቲያችንን መምረጥና ማስመረጥ ሌላኛው ተልኮ ነው የቦሌ ክፍለ ከተማ ዋና ስራ አስፈጻሚ መኮንን አባይ በበኩላቸው ወጣቱ ምክንያታዊና ሚዛናዊ በሆነ እይታ ምርጫውን መሳተፍ እንዳለበት ለአካባቢውና ለከተማው ሰላምም የበኩሉን ሊወጣ እንደሚገባው ገልጸዋል እኛ ብልጽግናዎች ምክንያታዊ ወጣትን ለመፍጠር እንተጋለን ምክንያታዊነት ከሌለን ሚዛን እንስታለን ለሁሉም ነገር ሚዛናዊ መሆን ትክክለኛና በእውነትና በእውቀት ላይ የተመሰረተ ውሳኔ እንድንሰጥ ያስችለናል በመድረኩ ብልጽግና ፓርቲ ይዞት የመጣውን አማራጭ ለወጣት ደጋፊ አባላቱም ገለጻ ተደርጎላቸዋል በሀገራችን ውስጥ በባለፉት 30 ዓመታት የተሰበከው ስብከት እና ቀኖናው እና ትርክቱ ወንድማማችነት አልነበረም
ልዩነት ነው የተሰበከው። በእኔ እምነት ብልጽግና ፓርቲያችን የሚሆንበት ምክንያት በሀገራችን የሀገራችን ትርክት እና የሀገራችን የፖለቲካ መሰረት ወንድማማችነት መሆን እንዳለበት እየሰራ ስለሆነ ነው። ሀገራችን እንደሚታወቀው ከውስጥም ከውጭም በርካታ ተግዳሮቶች አሉባት። ይሄንን መሻገር የምትችለው ደግሞ በወንድማማችነት እሴትና ወጣቱ ደግሞ ለሰላሙ ዘብ በመቆምና የሀገሩን ጉዳይ ኮሽም ከፍም ዝቅም ያለውን ጉዳይ ትልቅ ቦታ ሰጥቶ ምርጫውን ሰላማዊ ነጻ ፍትሃዊ አድርጎ ብልጽግናን አሸናፊ አድርጎ እንዲያስመርጥ ለአጠቃላይ ለወጣት አባሎቻችን ስምሪት የተሰጠበት ከምርጫውን በላይ ደግሞ ለሰላሙ ከፍተኛ አስተዋጽኦ ስላለው ወጣቱ ሁሉንም ነገር በሰከነ መንገድ አይቶ ሰላማዊ ነጻ ዲሞክራሲያዊ ምርጫ ማድረግ አለብን። ወረዳችን፣ ቀጠናችን፣ ቤተሰቦቻችን፣ ክፍለ ከተማችንና ሀገራችን ሰላም ማድረግ አለብን የሚል በሰላም ጉዳይና በአሸናፊነት ጉዳይ ላይ የጋራ መግባባት ያዝነ ማጠቃለያ መድረክ ነው። ከወረዳ ጀምሮ ሲከወን በቆየው የምክክር መድረክ ከ8000 በላይ ወጣቶች እንደተሳተፉበት በመርሃ ግብሩ ተጠቅሷል። ጥራት ያለው የሕክምና አገልግሎት ለተጠቃሚዎች እየደረሰ መሆኑን የካቲት 12 ቅዱስ ጳውሎስና ዘውዲቱ መታሰቢያ ሆስፒታሎች ገለጹ። ሆስፒታሎቹ አገልግሎታቸውን የላቀ ውጤት በማምጣታቸው አዲስ አበባ ከተማ አስተዳደር ሽልማት ያገኙም ናቸው። የካቲት 12 ሆስፒታል ሜዲካል ኮሌጅ፣ የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እና የዘውዲቱ መታሰቢያ ሆስፒታል ከ12 ሆስፒታሎች ለዜጎች የተሻለ የሕክምና ተደራሽነትና የአገልግሎት ጥራት በመስጠት በቅርቡ በአዲስ አበባ ከተማ አስተዳደር እውቅናና ሽልማት ተሰጥቷቸዋል። ሆስፒታሎቹ የተሽከርካሪዎችና የገንዘብ ማበረታቻ ሽልማትም ነው የተበረከተላቸው። የሆስፒታሎቹ አመራሮችም ሽልማቱ የበለጠ ለመስራት ብርታት እንደሚሆናቸው ጠቅሰው ለሽልማት የበቁበትን ምክንያት ተናግረዋል። መረጃን ከምንጩ ከመጀመሪያው ከመሰብሰቢያው ጀምሮ እስከ ውሳኔ ሰጭነት ጥራት ያለው ለማድረግ መስራት የሰው አእምሮ ደግሞ ያን እንዲቀበል ማድረጉ ትልቁ ስራ ነበር። ይሄ ምን አደረገን እንደ ተቋም የተቋሙ ሊደርሺፕም ከላይ እስከታች ያለው ዝም ብሎ ቁጭ ብሎ ቢሮ ውስጥ ቅሬታ ፈቺ ሳይሆን ፕሮአክቲቭሊ ችግሮችን የሚያይበት ዳሽቦርድ ወይንም መነጽር ማግኘት ይቻላል። ጥራቱን የጠበቀ በአካባቢው ደግሞ ለተገልጋዮች ምቹ እና በሚያስፈልጋቸው ጊዜ የሚያስፈልጋቸውን ሕክምና ማድረስ በሚል ስንሰራበት የነበረ ነውና ከዛም ጋር ደግሞ ተያይዞ የነርሲንግን የፋርማሲ የላቦራቶሪ የአካባቢ ንጽህና ለጤና ምቹ ነው ወይ ሌሎች በሽታዎችን አያጋልጥም ወይ እንዲህ የሚለውን በሙሉ ያካተተ ውድድር ነበር የተደረገው። ስለዚህ በዛ ውድድር ውስጥ እንግዲህ ባመጣነው ውጤት ተሸላሚ ልንሆን ችለናል። በፊት መሬት ላይ የሚተኙ አልጋ የሚያጡ የነበሩ ታካሚዎችን በጣም በተቀላጠፈ ሁኔታ ኦፕሬሽን የሚያስፈልጋቸውንም የውስጥ ደዌ ሕክምና የሚያስፈልጋቸውንም ታካሚዎች ቶሎ አልጋ በሚያሳዝ ፈጣን የሆነ አገልግሎት መስጠት ጀምረናል። የከተማ እምብርትም እንደመሆናችን አንፃር በጣም ብዙ ትራውማዎች፣ አደጋዎች፣ መኪና አደጋዎች እና የተለያዩ ሰው ሰራሽ ክስተቶች የሚፈጠሩበት ኤሪያ ነው ሆስፒታላችን። ያው የከተማው እምብርት እንደመሆኑና ከዚህም አንፃር በጣም ብዙ ዲዛስተሮችን በጣም ድንገተኛ አደጋዎችን ሆስፒታላችን ለማህበረሰባችን ሊያደርስ ችሏል። ሆስፒታሎቹ ያላቸውን አቅም በመጠቀም የሕክምና አገልግሎቱን ለሁሉም ተጠቃሚዎች ተደራሽ ለማድረግ በትኩረት እየሰሩ መሆኑንም አመራሮቹ ገልጸዋል። በአንድ ቀን 1500 ሰው መጥቶ ሕክምና ሲክ ያደርጋልና ያንን ማስተናገድ በተለይ በአሁኑ ጊዜ አስቸጋሪ ነው። ግን ደግሞ እነዚህ ታካሚዎች ሕክምናውን ደግሞ ማግኘት አለባቸውና ያንን በመነጋገር በማኔጅመንትን በተወሰነው መሰረት ከጎናችን ያሉትን ህንጻዎች ወደዚህ አገልግሎት እንዲገቡ አድርገናል። ወጥነት ያለው የአሰራር ስርዓቶችን መዘርጋት ዋናው መሰረታዊ ነገር ነው። እንደምናውቀው በጣም ደሃ ሀገር ላይ ነው ያለነው። የጤና ሲስተሙም የዛ ነጸብራቅ ነው። ስለዚህ ባለን ሀብት ጥራት ያለው የጤና አገልግሎት፣ ቀልጣፋ የጤና አገልግሎት፣ ለተገልጋይ ምቹ የሆነ የጤና አገልግሎት መስጠት ያስፈልጋል። የኩላሊት እጥበት ዳያሊሲስ ከፍተኛ ችግር ያለበት ኤሪያ ነው። እዛም ላይ 3 ማሽኖች ብቻ ነበሩ እያሰራን የነበረው። አሁን ኦልሞስት ወደ ከ20 በላይ የሚሆኑ ማሽኖችን ከውጪ በራሳችን ግዢ አድርገን ሀገራችን ውስጥ ሊገባ ችሏልና ይሄም በጣም ከፍተኛ ለህብረተሰባችን ተደራሽ ያደረግናቸው አገልግሎቶች ናቸው ማለት ይቻላል። ሆስፒታሎቹ የሚሰጡትን የሕክምና አገልግሎት በቀጣይ በማሳደግና ጥራቱንም በዘላቂነት ለማስጠበቅ እንሰራለንም ብለዋል አመራሮቹ። የሕክምና አገልግሎቱ ተጠቃሚዎችም በሆስፒታሎቹ ደስተኛ መሆናቸውን ነው የገለጹት። ትሪትመንታቸው ጥሩ ነው። ሁሉም ዶክተሮች ከጽዳት ከነርስ ከሁሉም ድሬሲንግ ከሚሰሩት ሁሉ ጋር በጣም ከፍተኛ አገልግሎት ነው የሚሰጠው በዚህ በጳውሎስ ሆስፒታል። በሀገራችን ይሄ አርአያ ለሌሎች ሆስፒታሎች መሆን ያለበት ነው።
እኔ ብዙ የመንግስት ሆስፒታሎችን አውቃለሁ፣ ግን ከሞላ ጎደል ይሄ ሆስፒታል የተሻለ ነገር አለው። በተለይ ትሪትመንት ላይ ማለት ሰውን ተቀብሎ የሚያስተናግዱበት ነገራቸው ጥሩ ነው። በተለይ እዚህ አልጋ ከያዝን በኋላ የሚደረገው እንክብካቤ ምናምን በጣም ሰላም። እኔ ባየሁት በዚሁ በራሴ በኩል ባየሁት ሁሉም ጥሩ ነው። ከካርድ ጀምሮ እስከዚህ ደረጃ ባለው ምንም የተቸገርኩት ነገር የለም። አቀባበላቸው ጥሩ ነው። ትሪት ያደርጋሉ፣ ይከታተላሉ። እንግዲህ በንጽህና ያየነው ተራረቀን የምንቀመጠው ሕክምና በደንብ እናገኛለን። ከከሌ የምትላቸው የለም። ዶክተሮች ከጽዳት ጀምሮ አልኩ ከጽዳት ጀምሮ ጠቅላላ ጥሩ ነው። በመጨረሻም የውጭ ዜና ደቡብ አፍሪካ የኮሮና ቫይረስን የተያዘ ሰዎችን መለየት የሚችሉ ውሻዎችን አሰልጥና ወደ አየር ማረፊያዎች አልታሰማራ ነው። ውሾቹ በቫይረሱ የተያዘን ሰው አሽተው የሚለዩ ናቸው። የኮሮና ቫይረስ ወረርሽኝ በዓለም ላይ መከሰቱን ተከትሎ በተደረጉ ምርምሮች በቫይረሱ የተያዙ ሰዎችን በቀላሉ ለመለየት የውሾችን የማሽተት አቅም መጠቀም ቀላሉ መንገድ እንደሆነ ጥናቶቹ ያስረዳሉ። በጀርመንና በኮሎምቢያ የሚገኙ ተመራማሪዎች የውሾችን በቀላሉ የማሽተት አቅም በመጠቀምና በማሰልጠን በኮሮና የተያዘ ሰውን 90% መለየት እንደሚቻል በጥናታቸው አስፍረዋል። ታዲያ ደቡብ አፍሪካ ይህንን የውሾቹን አቅም በመጠቀም በአየር ማረፊያዎች አካባቢ በኮቪድ የተያዙ ሰዎችን በቀላሉ ለመለየት እንዲያስችል ውሾችን ማሰልጠን ጀምራለች። ስልጠናውን እየወሰዱ ያሉት ውሾች ታዲያ የመማር አቅማቸው ፈጣን እንደሆነ አሰልጣኝ ቸልሲ መርካዶ ትገልጻለች። በኮቪድ-19 የተያዘን ሰው ናሙና ለማግኘት በሀገሪቱ ካሉ ላቦራቶሪዎች ጋር በጋራ ነው የምንሰራው። እናም ውሾቹ የኮሮና ቫይረስ ያለበትን ነገር ሲያገኙ እዚያው አካባቢ እንዲቀመጡ አሊያም ደግሞ ማንኛውንም አይነት የማመላከቻ ዘዴ እንዲጠቀሙ እያስተማርናቸው ነው። ታዲያ የሚፈለገውን ሽታ በፍጥነት ማመላከት እንዲችሉ ውሾቹ ትክክለኛውን ቦታ ሲጠቁሙ ሽልማት እንሰጣቸዋለን። በሀገሪቱ ውሾቹን የማሰልጠን ድርሻ የወሰደው የኬናይን ሎ ኢንፎርስመንት ድርጅት ውሾቹ በቫይረሱ የተያዘውን ሰው የሚለዩበትን መንገድ ጭምር አሰልጥኖ ለአየር መንገዱ ለማስረከብ ዝግጁ መሆኑን ዋና አሰልጣኝ ጌዲዮን ትሪዩርኒች ይገልጻሉ። ውሾቹ በቫይረሱ የተያዘውን ሰው እንዲለዩ የምናደርግበት አንደኛው መንገድ የሰውየውን ጠረን እንዲያሸቱ በማድረግ ነው። ይህ ማለት ሰዎች በኤርፖርት ውስጥ በሚመላለሱበት ወቅት ውሾች ሰዎቹ በአየር ላይ የሚተውትን የሰውነታቸውን ሽታ በመከተል ቫይረሱ ያለበትን ሰው ይለያሉ ማለት ነው። አሊያም ደግሞ ሰዎቹ የላባቸውን ናሙና በመስጠትና ውሾቹ እንዲያሸቱ በማድረግ መለየት ይቻላል። ድርጅቱ እስካሁን 5 ውሾችን ያሰለጠነ ሲሆን በቀጣይ በደቡብ አፍሪካ ዋና ዋና የአየር ማረፊያዎች እንዲዳረስም 20 ውሾችን እንደሚያሰለጥን አስታውቋል። ቫይረሱ አሁን ባለበት ሁኔታ የሚቀጥል ከሆነ ደግሞ ድርጅቱ ይህንን ስራውን ወደ ሌሎች የአፍሪካ ሀገራት የማዳረስ እቅድ እንዳለውም የድርጅቱ ሀገር አቀፍ ዳይሬክተር ኮሎኔል ሮቢ ሮበርትስ ይገልጻሉ። ቫይረሱ በፍጥነት የሚጠፋ ስላልሆነና ቫይረሱን ለማጥፋት ረጅም ርቀት የሚጠይቅ ስራ በመሆኑ እስከዚያው እኛ ስራችንን ወደ ሌሎች የአፍሪካ ሀገራት ለማስፋት እቅድ ይዘናል። የኬንያን ማሰልጠኛ ለደቡብ አፍሪካ አየር መንገዶች ካሰለጠናቸው ውሾች በተጨማሪ የኮሮና ቫይረስን መለየት የሚችሉ ውሾችን በዩናይትድ አረብ ኤምሬትና በፊንላንድ ለሚገኙት የዱባይና ሄልሲንኪ ዓለም አቀፍ አየር መንገዶች አሰልጥኖ አስረክበዋል። ተመልካቾቻችን ለዕለቱ የመራረጥናቸው ዋና ዋና ዜናዎች እነዚህ ነበሩ። ከቀሪ የምልክት ቋንቋ ፕሮግራማችን ጋር መልካም ቆይታ። ኢትዮጵያ በራሷ ልጆች እጅና ገንዘብ ለዘመናት ቁልቁል ሲፈስ ሲኖረውን የአባይን ወንዝ ገድባ የኤሌክትሪክ ኃይል ለማመንጨት ስትጀምር አትጨርሰውም የሚል የተሳሳተ አመለካከት የያዙት የታችኛው የተፋሰስ ሀገራት ግምት ይዘው ነበር።
ይሁን እንጂ በተባበረው ክንድ ግድቡን እውን ወደ ማድረጉ ሲመጣ ግብጽና ሱዳን ማሊያቸውን ቀይረው በታላቁ የኢትዮጵያ ህዳሴ ግድብና በኢትዮጵያ ላይ ተጽዕኖ ለመፍጠር በየዘርፉ ተቀናጅተው መስራት ጀመሩ። ኢትዮጵያም ያለባትን የውስጥ ችግር ያስታመመች ይህን ታላቅ ፕሮጀክት ኦን ማድረጓን ተያያዘችው። ግብጽም በግልጽ የዚህ ታላቅ ፕሮጀክት ተቃዋሚ መሆኗ ሳይበቃ ከሱዳን ጋር በማበር የአያሌ ተቋማትን ደጅ ማንኳኳታቸውን ቀጠሉ። የኋላ ኋላ የዓለም አቀፍ ተቋማት ፊት መንሳት ወደ እጅ አዙር ጦርነት ለመግባት ከመከጀል ምንም አላስቆማትም ነበር። ኢትዮጵያ ግድቡን እየገነባች ያለችው ትብብርን፣ ፍትሃዊ ተጠቃሚነትንና ጉርብትናን ማዕከል አድርጋ ነው። ሱዳንና ግብጽ ግን በተቃራኒው ቆመው የግድቡን ግንባታ ሂደት የተለየ መልክ ለመስጠት እየሰሩ መሆናቸውን ለመታዘብ ችለናል። ለዚህም የሶስትዮሽ ድርድሩ መፍትሄ አልባ እንዲሆን ተለዋዋጭ አቋም ይዘው በመቅረብ እያጓተቱት መሆኑን ታዝበናል። የሁለቱ ሀገራት ድርድሩን የማስተጓጎል አካሄድ ተነጋግረውና ሆን ብለው የሚፈጽሙት መሆኑንም የሚያሳብቁ ሂደቶችን ታዝበናል። ታዲያ የድርድሩ መጓተት ኢትዮጵያ ላይ ያለው ተጽዕኖ ምን ሊሆን ይችላል ስንል ዋነኛ አጀንዳችን ድርድሩ ብቻ ሳይሆን ግድቡ ማጠናቀቅ ሊሆን እንደሚገባ ምሁራን ገልጸዋል። ሁሉም አጠቃላይ ኢትዮጵያውያን የዲያስፖራ አባላት በክልልም ያሉ የህዳሴ ግድብ ማስተባበሪያ የሰው ኃይል የላቸውም። አንድ ሰው ትልቅ ክልል አንድ ሰው እንደዚህ ነው ያለውና ሁለት ሰው ሶስት ሰው ነው። ስለዚህ ሁሉም ኢትዮጵያውያን በጀመሩት መልኩ ለታላቁ የኢትዮጵያ ህዳሴ ግድብ አንድነታችንን በማጠናከር ሰላማችንንም በመጠበቅ ሰላም ወሳኝ ነው። ሰላም ስንል ደግሞ ከኮቪድም ራሳችንን እየተከላከልን እየተረዳዳን በፊት እንዳደረግን ለሌለው እየሰጠን እየተረዳዳን ከተባበርን ምንም የሚሳነን ነገር የለም። ስለዚህ እየተረዳዳን ሰላማችንን እየጠበቅን ደግሞ በቻልነው መጠን ምርጫው ሰላማዊ እንዲሆን ጥረት እያደረግን ከሰላም በላይ ምንም የለምና ያደረገን ኢትዮጵያን ግድባችንን እናጠናቅ። ለዚህ ሁሉም ኢትዮጵያዊ ይረባረብ። ግድቡ በተወሰነ ደረጃ ወደ ውጤት መጣ ከሆነ ትርጉም ባለው ሁኔታ የቀጠናውን የኃይል ሚዛን ይቀይራል። ኢትዮጵያ የምትደመጥ ሀገር ነው የምትሆነው። ይሄ ደግሞ ከግብጽ ወደ ኢትዮጵያ ያንን እንትን ያመጣዋል። ወደ ኢትዮጵያ ሲመጣ ደግሞ ማን ነው የሚደሰተው ብለን ስንል ሳምሃው እንደ ቻይና የምስራቁ አካባቢ ሞር ወደዛ የሚያደላ ሚዛን ኢትዮጵያ ልትይዝ ትችላለች የሚል ስጋት እንዳለባቸው አስባለሁ። ኑ አብረን እንስራ፣ ኑ ይሄ ፕሮጀክት የጋራ እናርገው። አባይን እንግዲህ የአባይ ውሃ 86% የምታበረከት ሀገር ነች። ይሄ ስትጋብዝ ምናልባትም በዓለም የመጀመሪያው ሀገር ነች። ሌላ ሀገር ና የኔን ውሃ እንካፈል፣ በኔ ሉዓላዊ ምድር ላይ የሚሰራውን ግንብ የሃይድሮሎጂ ፓወር እንደዚህ እናርግ የሚል ምን ያህል የሞራል ልዕልና የሚጠይቅ ነው። ይፈታተናል። ኢትዮጵያውያን በነጻነት ለመኖር ተደራድረው ያውቁ። በነጻነት ለመኖር ማለት ነው። በሉዓላዊነታቸው ላይ ተደራድረው ያውቁ። ዲፕሎማሲያቸውም ደግሞ መሰረት ያለው ነው። አንደኛ ሞራላዊ ነው ዲፕሎማሲው፣ በሌላው ጣልቃ የሚገባ አይደለም። ችግሮችን ካፒታላይዝ ማድረግ ልምዱ አላቸው። በችግሮች ገብተው የነሱን አጀንዳ ማራመድ፣ የነሱ በዓለም አቀፍ ደረጃ ያላቸውን የፖለቲካ ኪሳራ ለማወራረድ ይሞክራሉ ብዬ ነው ማስበው። ስለዚህ ይሄን ኢትዮጵያ ውስጥ ተፈጠረው ሁኔታ ካፒታላይዝ ለማድረግ ሞክረውበታል። ኢትዮጵያ መንግስት ደግሞ እንደፈለጉት በሩን አልከፈተላቸው። እንግዲህ ላለፉት 50 ዓመታት የኛ አጀንዳ ያልሆነ
ኢትዮጵያውያን ተከባብረው ለመሄድ የሚያስፈልጋቸው ምንድነው? ዴሞክራሲ ነው፣ መልካም አስተዳደር ነው። በቃ ሌላ ነገር አይደለም። ይሄንን እንዳያዩ ተራ በሆነ ጉዳይ ሲጨቃጨቁ ለሌላው ሰለባ እንዲሆኑ የተዘጋጁበት ሁኔታ ነው። ይሄ ፋይሉ ተዘግቷል። የኢትዮጵያዊነት ትልቁ ፒክቸር እንዲመጣ ተደረገ። ያ ትልቅ መድኃኒት ነው። አሁን እንደምታዩ የውጭ ጉዳይ ፖሊሲው መሰረት ያደረገው ምንድነው? ዜግነትን ነው። ፐብሊክ ዲፕሎማሲውን አሁን ዓለምን የሚመጥን ነው። ይሄ ሁሉም ዜጋ በዲፕሎማሲው ዘርፍ መሳተፍ አለበት። መላው ህዝባችን ከጫፍ ጫፍ ለታላቁ ህዳሴ ግድብ ግንባታ በቁጭትና በወኔ ተነሳስቶ ድጋፉ እያደረገ ሲሆን በአሁኑ ወቅት 5.3 ቢሊዮን ብር ከህዝቡ ከኪሱ ከመቀነቱ ሲሰባሰብ ችሏል። የግድቡ ግንባታም ከ79 ከመቶ በላይ ደርሷል። ኢትዮጵያ እዚህ ያደረሷት የኢትዮጵያ ህዝቦች በአንድነት ቆመው ጥላቶቻችን በመመከት ያለንን በማዋጣት ነው። አሁንም ቢሆን ለዚህ ግድብ ብቻ አይደለም ከፍተኛ ሜጋ ፕሮጀክቶችን ወደፊት ለምንሰራው ከግለሰብ ጀምሮ እስከ ላይ እስከ መንግስት ድረስ መቀናጀት አለብን፣ መደጋገፍ አለብን። ሰላማችንን ማምጣት አለብን፣ አንድነታችንን ማጠንከር አለብን። ምክንያቱም ኢትዮጵያ አድጋ ተቀየራ በአካባቢው ተጽዕኖ እንዳትፈጥር ከመፈለግ አኳያ እንጂ ይህ ህዳሴው ግድብ እንደማይጎዳቸው እነሱም ያውቃሉ። ይሄ ፊዚክስም ነው ሳይንስም ነው። ግን ሆን ተብሎ ይቻገር እንዳታድግ ተጽዕኖ ፈጣሪ እንዳትሆን ተመጽዋች እንድትሆን የነሱን ደጅ ያንኳኳች እንድትኖር ከመፈለግ አኳያ የሚፈጥሩት ነው። ስለዚህ ይሄንን እኛ ኢትዮጵያውያኖች መንቃትና መጠራራት መቻል አለብን። ህዝባዊ ተሳትፎ በጣም እየጎላ ከፍ ያለ ያደገ የመጣበት ሁኔታ ነው ያለው። በዚህ አመት 1.5 ቢሊዮን ብር ለማሰባሰብ ታቅዶ በ9 ወር 1.6 ቢሊዮን ብር ነው የተሰበሰበው። ስለዚህ አሁን ደግሞ ከ3 ወር በኋላ አመቱ ወደ 2 ቢሊዮን ብር ይጠጋል የሚል ግምት አለን። ይሄ እንግዲህ እንዲሁ አይደለም፣ ህዝቡ ስለተቀሰቀሰ ማለት ነው። የኢትዮጵያ ህዝብ ከድህነት ለመውጣት ከችግር ለመውጣት ከኋላ ቀርነት ለመውጣት ያለ የተፈጥሮ ሀብቱን አቀናጅቶና በዝም ከድህነት ወጥቶ አድጎና በልጽጎ አገሩንና ራሱን ለመቀየር ከተመጽዋችነት ለመገላገል ተጽዕኖ ፈጣሪነቱንም ለማስቀጠል እና ለመጨመር በሚያስችል መልኩ ይሄደ ነው። በተለይ መንግስት ለዚህ ፕሮጀክት የሰጠው ትኩረት እና ድጋፍ ህብረተሰባችንን የበለጠ እንዲነቃቃ አድርጎታል። ግብጽ የጃዙር ወይም ደግሞ የተልኮ ጦርነት ወይም የመሳሰሉት የማድረጓ ሁኔታ በጣም አዲስ አይደለም። ካለንበት ወቅታዊ ሁኔታ አንፃር ምርጫም እየመጣ ስለሆነ ከሚለው አንፃር እንግዲህ ምርጫም መቼም ሁልጊዜም ይካሄዳል። ከዚህ በፊት ከነበረን ጥንካሬ በተሻለ በተለይ የሀገርን ኢንትረስት ወይም ደግሞ የሀገርን ጥቅምና ፍላጎት እናስቀድማለን የሚል የህብረተሰብ ክፍል ወደፊት መምጣትና ይህንን የሀገርን ፍላጎትና ጥቅም በተግባር ማሳየት እንደሚያስቀድም በተግባር ማሳየት ይኖርበታል። በተለይ በውጭ ሀገር የሚኖሩ የዲያስፖራ አባላት ከሆጋ ተያይዞ ብዙ ስራ እየሰሩ ያሉ ሰዎች እንዳሉ እናውቃለን። በሀገር ውስጥም በየቦታው ላይ በሰፊ ጥረት እያደረጉ ያሉ የህብረተሰብ ክፍሎች እንዳሉ እናውቃለን። እነሱ ወደ አንድ መድረክ በመምጣት ሰፊ ስራ መስራት ይጠበቅባቸዋል ብዬ አስባለሁ። እንደ ሀገር አንድ ጠንከር ያለ አይደንቲቲ እንዳለን የምናሳይበት ወቅት ነው ብዬ አስባለሁ። ፈጣን ምላሽ መስጠት ከተሰጠው መረጃ ጋር የሚጣረሱትን ከዚህ በፊት የነበሩትን የታሪክ ትናንት ምናሉ ዛሬ ምናሉ የሚለውን ማቅረብ፣ ፈጣን መረጃ ሌላ ቢልድ አፕ ሳይደረግበት ተደራራቢ ጥናቱ ሳይጠኑበት ማፈስ ይቻላል። በሙያው ላይ ያሉ ባለሙያዎችን እንዲሰሩ በማድረግ ሌላው ደግሞ የተቃርኖ ሐሳቦችን እዚህ ሙዚየም እነሱ ሲያወናብዱ የነበሩትን ሰዎች በማምጣት መታገል ይቻላል። በኢትዮጵያ በኩል ከመደራደርና ሁሉም አሸናፊ የሚሆንበት አንዱ አሸናፊ ሌላው ተሸናፊ የሚሆንበት አስተሳሰብ የማይራመድበት ለሁሉም ፍትሃዊ የሆነ ርትዕን መሰረት ያደረገ የኢትዮጵያን ጥቅም በተገቢው መልኩ
በሚያስጠብቅ መልኩ ድርድሩን ማካሄድና ወደ ውጤት መምጣት ነው። ኢትዮጵያ ህዳሴ ግድብን በተመለከተ ያን በመገንባት መጠቀም መብቷ ነው፣ ሉዓላዊ መብት ነው። ይሄ የሙሌት ስኬጁል በተያዘለት ቀጠሮ ይሞላል። ምክንያቱም በመሰረታዊነት ያሞላሉ ሂደት በመጠን መቼ እንደሚደረግ በምን ያህል ጊዜ መጠኑ 13.5 ሆኖ በሁለተኛው የሙሌት አመት እንደሚካሄድ ይሄ ደግሞ የሚገናኘው በአብዛኛው ከኮንስትራክሽን ሂደቱ ጋር እንጂ በኮንስትሬንት የሌለበት መሆኑ ቀደም ብለን ሰፊ ድርድር ባረግንባቸው ወራትና አመታት ስምምነት የተደረሰበት የጋራ የሆነ የሶስታችንም ዶክመንት ውስጥ የሚገኝ የሙሊት ስርዓት ስቴጅ ቤዝድ ፊሊንግ እና መጠኑም በአግባቡ የሚታወቅ ሙሌቱም ደግሞ በበጋ ሳይሆን ሙሌት በበጋ አይደረግም። ዝናብ በከፍተኛ ደረጃ ባለበትና ወንዞች ሙሉ በሆኑበት ወቅት ከሐምሌ እስከ መስከረም ባሉ ጊዜያት ውስጥ የሚደረግ መሆኑ ከዛ የሚለውጥ ምንም አዲስ ሐሳብ የለም። በማንም የቀረበ አዲስ ሐሳብ የለም። ስለዚህ በዚሁ መሰረት የሚከናወን ነው የሚሆነው። ነገር ግን ለዛ የሚያስፈልግ ሱዳን ለምታቀርባቸው እኔ ትንሽ ግድብ አለኝ የውሃ አመጣጡን ማወቅ ፈልጋለሁ የመሳሰሉት ነገር ኢትዮጵያ ያን መረጃ ለመለዋወጥ በጣም ዝግጁ ነች። በአሁኑ ሰዓት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ 79% በላይ የደረሰ ሲሆን በማሽን ተከላና አቅርቦት 52.4% የደረሰ ሲሆን በብረታ ብረት ስራው ደግሞ 52.3% አልፏል። ስራውን አሁን ባለው ፍጥነት ለማስኬድ እስከ ሚቀጥለው ሰኔ ማለቂያ አጠቃላይ የግድቡ አፈጻጸም 81.3 ይደርሳል ተብሏል። በዚህም ግድቡ በመጪው ክረምት ሁለተኛ ዙር ውሃ የመያዝ አቅም እንደሚኖረው ተገልጿል። በቀጣይ እስከ ነሐሴ ባለው ጊዜ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር ኃይል ማመንጨት እንደሚጀምርም ተገልጿል። متراب شال كلاش هلدي نتفسعون هي من قفت كومدي عشان متراب شال كلاش هلدي نتفسعون هي من قفت كومدي በሆነው በጋመድ ገለ ያከላዬ አልቀበጥኩ በሞራኪ ነው እኮ ይብለኝ ኢላውና በቴ ማገር መሻለ ያበቴ ሆምና ባበብን ባሳጥፍ ቲቸሌ መተከፍል አብሽም ተራብሽም አብሽም ዱሮ ሜሮ ሾት ቃይ ባቢ ባባቦኛ ወልዶ አለቋት መረገትን በገኛ አብሽም ዋበማ ማናተን ከላም ሰበለ ከርማን ባይነብ ሀባቲ መልተለ አብሽም ቦለቃይ ቆማ ቤትሽ ባለፈ ቦቃይ ፈጁቃይ ማና መለፈሽና ማነሽ በላ ካንተ ተሰጠ ገባን ተሻላ ቤትሽ ገቦ ባለካይ ሰብዊነቲ አንተናንዳያ
ያብሽን ወሽከረድ ያብሽን የሸልማ ያብሽን ጀብናማ ያብሽን ሰኛተው ያብሽን ፈየማን ያብሽን ይድብልቦም ያብሽን ይላሹ ያብሽን ያብሾ ያብሽን ወሽከረድ ያብሽን የሸልማ ያብሽን ጀብናማ ያብሽን ሰኛተው ያብሽን ፈየማን ያብሽን ይድብልቦም ያብሽን ይላሹ ያብሽን ያብሾ 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 ያብሽን መክሴራ ብሻል ከላሽኝ ለዲ እነት ቤሳው ነህ ምን ቀበጥኩ መዲ አሽኝ መክሴራ ብሻል ከላሽኝ ለዲ እነት ቤሳው ነህ ምን ቀበጥኩ መዲ مرقات متما بينا بتودبت كف متنا مشتنا ታታል በሞረዲግ ነሁን ባለት አበቴን ባነበ መድጉ ተገጋሸ አዲሽ ወድዳ ድቦሜ ነፍስ ያይ ያበሰን ባይጠረም ያሲሶታይ ሸማሸዋ በበለ ዋጋጨ ይመስል ባለ ዋቦ በለ ዋታድክ ይመስል ባለ አሸማሸም በዚህ ሌላ ዓለም ምን ነው በባለ አላግኘና አላቦክሻንን በሻለ አሸማሸም ዲሻ ገኘ ቆማሽኝም በተተው ፍቅር ተቆማ ቤት ሁናይ ታጥቂተው አማና ጀባና ማገር አማና ለድያትና አማና ሀበና በግዜ አማና ፍቅርቢትና አማና ማንሽ ነበለ አማና ምኮነ አማና ለደሽ ያንስሹ አማና ሰመን ባሆና አማና መለሽ ነበለ አማና ማንሽ ነበለ አማና ያብሽን ነበለ አማና ሰኪና ናዳ አማና ያብሾ ያብሽን ወሽከረድ ያብሽን የሸልማ ያብሽን ጀብናማ ያብሽን ሰኛተው ያብሽን ፈያማን ያብሽን ይድብልቦም ያብሽን ይላሹ ያብሽን ያብሾ ያብሽን ወሽከረድ ያብሽን የሸልማ ያብሽን